ሲጀመር እጮኝነት ባቆምን በአራት ወራችን ነው አረገዝኩ ያልሽ ልክ ነኝ ካንተ ከተለያየው በኋላ ማንንም ወንድ አላውቅም ተይ እባክሽ ስማቸውን ነው ማታየው ቀለድክ በቃ እኔ የትኛው በጎ አድራጎት ነኝ የሰው ልጅ ማሳድገው ልትክድ ባልሆነ ሽምጥጥ ሲጀመር ቆጥረሽ አላስረከብሽ ጭራሽ የሸማቾች ዘይትና ሳሙና መሰለል አንተ ቆጥሬ ማስረከበ አዎ ንብረት ነው እኔ ደግሞ ቆጥሬ ባልተረከብኩት አልጠየቅም ወደድክም ጠላህም ልጅ ነው ለማሳደግ ተዘጋጅ ተይ እባክሽ እኔ ራሱ አላደኩም እንኳን ልጅ ላሳድግ ሲጀመር እኮ እኔ አንቺ ታሳድጊኛለሽ ብዬ ነበር የመጣሁት አሁን ግን በቃ ስትል እናት ለመቀየር ገደዳለሁ እናት ከመቀየር በፊት ህይወትን ቀይሬ ወደ ሰማይ ነው መልክ አርጎት ነው በሰው እጅ እኮ ከሞትኩ ቀጥታ ገነት ነኝ አታፍሪም እኮ አንቺ እዛም ትመጫለሽ እርኩስ ወዴንም ትሄደው ማንነው እኮ ነው ባጋምላክ ደሞ እንደሆነ ነው መስሮጠው የትመቸን ያገኘዋት እቺ ኧረ በስመ አብ ማን ነው በር ላይ መኪናውን ያቆመው አይ እኔ አይደለም አንተ ነህ አይደለም አይ እኛ አይደለንም ይሻላት አንተ ሰው መኪና እንደሰብረው ነው ወይኔ አንተ ደና ሰው አልነበር እንዴ ወይኔ በቃ እንልያይ በላት ለምን ስጦታ ሰጣ ታውቃለች አታውቅም ደውላለች ታውቃለች አታውቅም ግን ሁሌ ሚስኮል ትልክልኛለች በቃ አትወድህም ማለት ነው እሺ ትሪት አርጋ ታውቃለች ማለት ልደትን አክብራለች ታውቃለች ልደት እኮ ገና አልደረሰም ባይደርስስ እነሱ በአመት 9 ጊዜ አይደል እንደሚያከብሩት ለአንተ 3 ጊዜ ብታከብርልህ ምን ችግር አለው እኮ እሺ ሌላው ይቀር ያለበት መታ ፒክ አርጋ ታውቃለች መኪና እኮ የላትም ጭራሽ መኪና ሳይኖራት አንተ ላይ ተንጠለጠለችው የራሷ ገቢ ሊኖራት ይገባል ሴት አይደለች ሰርታ ትግዛ ይሄ ከበቂ በላይ ሬድ ፍላግ ነው እሺ ግደለው እዚህ ጋር በቃ ብሬክ አፕ yes ማስረሻ አልፈልግሽም በላት ብሬክ አፕ እሺ ግደለው ዛሬውን በጣም ነው ያረፈድከው ብሬክ አፕ እንድናደርግ ፈልጋለሁ ማለት ፒክ አድርገሽልኝ አታቂም ልደቴና ክብረሽልኝ አታቂም ካርድ ሞልተሽልኝ አታቂም በተደጋጋሚ እጅሽን አንስተሽብኛል በአጠቃላይ አትወጂኝም ይሄ ሐሳብ ያንተ አይደለም የጓደኞች አዎ በጣም ጥሩ እኔ እንኳን ዛሬ ቀጠርኩ አዲስ የገዛውልህ መኪና ላሳይህ ነበር ይቅና ጥላው ሄደች yes በቃ እናንተ ህይወቴ ውስጥ እስካላችሁ ድረስ መንግስተ ሰማያትም አልገባም የብዙ አመት ህልሜ ተሳካ ሚስቴ ምን ተወለደች በጣም ደስ ይላል እንኳን ደስ አለ በጣም አመሰግናለሁ ይሄው 3 ጁስ ይዤላት እየሄድኩኝ ነው ለመልካም ምኞታችሁ በጣም አመሰግናለሁ ሰላም ሁኑ አባዬ አተምና ነው ትምህርት ቤት ውስጥ ደበደቡ እና መታችሁ እኔ እኮ ድብድብ አልችልም እኔ ያለው ቆይ ዛሬ ድብድብ አስተምራለሁ እኔ እንደምትደባደብ ላሳይ አንተ ይውሻል ከነኛ አባዬ ምን ያርከኝ ለከነኛ አባዬ አባይ አባ አቁማ በቃ ቤቢ ሰለሞን ይባላል ለኔ አዲሱ ፍቅረኛዬ ነው ላንተ ደግሞ አዲሱ የእንጀራ አባት ነው ምን ማለት ነው እንጀራ አባት ማይ ያባታልኛ እንዴ የዛን የማይረባ አባትን ስም እዚህ ቤት ደግመህ እንዳትጠራ ሳልዬ ብቻ ነው ምፈልገው እንዴ ምን ማለት ስምን ግባ ወደ መኝታ ቤት አንቺ አናቱ ምን ያክላል ምን አለ ሄሎ ባይ ማን አዲስ እንጀራ አባት ይዘልኝ መጣች እንጂ ማትረባ ሰዓቱ ደርሷል እንግዲህ ምን ማድረግ እንዳለበት አጣጣ አዎ ባይ ፈጽሞ እሺ ና አባታ ፈጣን ምንድነው
ሄሎ አባዬ አረጋለሁ ጀግና የኔ ልጅ አሁን መገናኛ ሰዓታችን ደርሷል ቁጭ ብለህ እጄን ወደ ላይ ልጄ አባዬ እኔ ባይገርም በጣም ጥሩ ሴት እጅግ በጣም ጥሩ ሴት ኢቭን እንደዚህ ምግብ ከተበላ ምናምን በኋላ ነገር ወይ ፍሬንድ የምለው ሰው በቃ ሂሳብ ምናምን አይን ያየን የፊት አይከፍልም። ዋው በእውነት የምትደንቂ ነሽ፣ የምትገርሚ ሴት ነሽ። ዋው አሜዚንግ አሜዚንግ። ምንድን ነው እናት እየነገርኩህ ቆሜ አላይም። ሂሳብ ሲከፍል አታይም? ሃይ ቤተሰቦቼ እንዴት ናችሁ? ዛሬ በሚገርም ፕሮግራም ነው የመጣሁላችሁ። ቤተሰቦቼን ፕራንክ ላደርጋቸውና አባዬና እማዬ አሉ፣ ወንድሜ የለም። በቃ ሎተሪ ደርሶኛል ብዬ ግግም ነው የምልባቸው። ምን እንደሚሉ ሪአክሽናቸውን አብረን እናያለን ማለት ነው። ሰብስክራይብ ማድረጋችሁን እንዳትረሱ። በቃ አባዬ መጣ። አባዬ ሎተሪ አሸነፍክ እ የምን ትሪ ነው? እናት እንጠይቂያታ። ሎተሪ አሸነፍኩ። ሎተሪ አሸነፍክ? አባዬ ወደ ወግዬ ነኝ አራዳይ ወጋዬ ታልኩ አይደል እንዴ? ምንድነው የምትጮሁት? እንደ ሎተሪ አሸነፈችልኝ። ድሮም ጠርጥሬ ነበር። አያችሁ እቺ ምናምን አናስተርታ። ኧረ እማዬ ተረጋጊ። እኔ እንግዲህ ነሰኝ ስንት ብር አገኘሽ? ለማን ተናግረሽ? ከጎረቤት የሰማ የለም መቼም ከኔ አፍ ነው መስማት ያለባቸው አይደል እንዴ? ለማን ተናግረሽ? ስንት ሰዓት ነው የምንቀበለው? የት ነው የምንቀበለው? ማንም አልሰማም እማዬ። ዜናው እንደሰማው ለእናንተ ነው የነገርኳችሁ። ጥሩ በቃ ላስካል ደውልላት። እሷ ጋር ወሬ ካልደረሰ ማንም አልሰማም ማለት ነው። አጥዋክሽ ቆይ ማማዬ በኋላ ደውልሻለሁ። ምን ሆናችሁ ነው? አንተ እህት ሎተሪ አሸንፋለች። ከንቱ ማን? የኔ እህት አንዷ እህቴ እህቴ ሲስተርዬ አዲስ መኪና፣ አዲስ ልብስ፣ አዲስ ቲክ እፈልጋለሁ። አዲስ ሴት ማለት ነው። ኧረ እማዬ የተሻለ ነገር ለማለት ነው። ቤተሰብ ቪዲዮ ከጠብቁት በላይ ያበደ እየሆነ ነው። ለራሴ ቅድሚያ ማሰጠት አለብኝ። እስቲ ግን አታጨናቁኝ። ድምጻችሁ ምናምን ትንሽ እየረበሸኝ ነው ያለው። እስቲ አታዘርበልላት። ምንድነው የበበተሸታ ራሱ ገዳይ ነው። አሁን ይኸውላችሁ አዲስ ቤት እንቀይራለን። ለዚህ ሰፈርተኛ በሙሉ አንድ ወር የቡና መጠጫ ፉል ፓኬጅ ነው መሆናቸው አይደል እንዴ? ለችኮቹ የህይወቴን የቃና ለውጥ ላብስራቸው። ቴክስት ላድርግልህ። ኧረ በእናትህ አንተ አትጻፍ። አሁንም አረፈደ። ላኩላቸው እኮ ውመን አይሻሽዋ ለብር ላይ ፍጥነታችሁ ያይሻራኔን ማስታወስከኝ ላስካለ ሳልደውልላት